ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? የተከበራችሁ የተወደዳችሁ የቸረንጎዬ አዲስ ቻናል ቤተሰቦች እንደምን ቆያችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? ጉድ ሳይሰማ መስከረም አይጠባም የሚባል ተረት አለና አንዳንዴ ሚዲያ ላይ እንደምናያቸው ሚዲያ ላይ እንደሚታዩት ጻድቅ ጻድቅ ነን የሚሉ ሰዎች የምር ጉዳቸው ከዛሬ 4 ዓመት ከዛሬ 5 ዓመት የነበራቸው በሰዎች ዘንድ ተወዳጅነት የዋህነት ጥግ ድረስ ያላቸው ተብለው የሚወሩ ላቸው አሁን በየቲክታክ ቤት ወይ ደግሞ ሀቢባ ቤት በክስ ይቀርባሉ። እነማን ናቸው ብትሉኝ እና አህመኒታ ታማል ጋር የምትማቀቅ እህታችንን አርጎ በልቶ ከናዲያ እንጂ ሀገር ምናምን ትሄዳለ ተብሎ ተከሶ ያንን ብርም እንዳልሰጣት ሀቢባ የምትባላለች እሷ ቤት ገብተህ ክሰስ ተብሎ ተከሶ በትናንትናው ዕለት እንግዲህ ቅሬታው እንዲነሳለት የልጅቱንም ብር ካፍሏል ማለት ነው። እና ወዶቼ ወርቆቼ ሊምር በዚህ ልክ ግን ራስ ወዳድ አለ ብዬ አስቤያለሁ። እና በህይወቴ አህመኒታ ሌባ ነው ለማለት ይከብደኛል ነበረ እኔ በድሮ ጊዜ እና የሰው ብር ቅርጥፍ አድርጎ በልቶ አህመኒዬ ሀቢባ ቤት ተከሶ የበላሁ ነው። በነገራችን ሀቢባ ቤት ክስ ቀርቦበት ክሱም እንዲነሳለት በትናንትናው ዕለት ያደረገበት ሁኔታ አለና በጣም ከገረመኝ አንዱ ነገር ያኔ ለማጭበርበር ፈልጎ ሳይሆን ይመስለኛል እንግዲህ የእሱ ምርጫ ነው። እኛ አይደለም ግን አህመኒታን በዝልቅ ሀቢባ ቤት መጥቶ መከሰሱ ገርሞኛል። እንዴት በሉ ወዶቼ ወርቆቼ ነፍሶች ሀቅ ትጮኻለች። የታመመ ሰው ሌባ ነው ይላል። በመምተኛ ሰው አትቀልዱ። ሰው ታሞ እርዳታ ተጠይቋችሁ ሰጥታችሁ ቤታችሁ መጥቶ ያ ሰው እንዲረዳ ካደረጋችሁ በኋላ ያ ሰው እናንተ ቤት መጥቶ እርዳታውን ካገኘ በኋላ በእናንተ አካውንት ይቃማ ነው በእናንተ ይቃማ ገብተው ተሰጥቷችሁ እናንተ በዚህ ልክ እናንተ ደግሞ በዚህ ልክ በእንትን ባትሉ የሰው ብር ባታጭበረብሩ ጥሩ ነገር እኮ መስራት ለራስ ነው። ወላሂ ነው የምላችሁና ወገኖቼ ጥሩ ነገር ስሩበት። ባፋችን ጥሩ ነገር እንብላ ይባላልና እኔ አህመኒታን በእንደዚህ አይነት ነገር ወርዶ ጭራሽ እንደው ይከሰሳል ብዬ አስቤም አልሜውም ስለማላቅ ገርሞኛል ማለት ወዳለሁ በዛ አጋጣሚና በጣም ከገረመኝ አንዱ የአህመኒታ ስራ ገርሞኛልና አህመኒታዬን በዚህ ልክ እንደው ሀቢባ ቤት ይከሰሳል ብዬ ያልጠበቅኩበት ጉዳይ ነውና ትላላችሁ። እኔ ግርም ያለኝ ነገር እንደው በዚህ ልክ ሀቢባ ቤት መከሰሱ